በዚህ ምስል ላይ በዚህ ፎቶ ላይ የምትመለከቱት ሰመረ ባሪያው ይባላል የ63 አመት አዛውንት ነው ያው ስታዩት ጎልማሳ ይመስላል እድሜው ትንሽ እንትን ብሏል ግን በጣም የሚያሳዝነው ነገር የ15 አመት ህፃን ልጅ ደፍሮ ይገኛል እና አይ ነው በጣም ያሳዝናል ያው ባለቤቱም በሰምታ መሰለኝ በ3 ጥይት ደፍታ ገለዋለች እባካችሁን እሷም አልተያዘችም ለመንግስት ጆዋንም አልሰጠችም ስለዚህ እባካችሁን ለበላይ አካል አሳልፋችሁ ስጡ ጥሪ ነው ሲቀጥል ደግሞ የሴት ልጅ ጥቃት ይቅር እንደዚህ አይነት ቆሻሻ ተግባር የሚሰሩ ሰዎች እኔ እንኳንም ሞተን ያልኩት እኔም እንኳን ሞተን ያልኩት እንኳን ዲፍት ሲያንሰው መቃብሩ ላይ ራሱ መተኮስ ነው ለዚህ ወራዳ ከድሮ ማይመቸኝም ሰውየው በነገራችን ላይ የመጨረሻ የሚሸክከኝ በቃ ደሞ እንደደና ሰው ቴሌቪዥን ላይ ቀርቦ ሲለፈልፍ ምናምን እኔ እንዲኳል ተረጥረው ነበር በስማ ምን አይነት እንደው እንዳንቺ አይነት ዜጋ አይኖር እንደዚህ አይነት ውርደተኞችን የሚያጋልጥ እንዳንቺ አይነት ኢትዮጵያ እድሜ ይስጥሽ በስማ እንዴ ድንቅ ሴት ናት በመዳያ ወይ የሰው ይገርማል ግን አንተ ሰው ልጅ ግን አገርም ግን ያምሮ በሽተኛ ነህ ታይባል ይባላል እግዚአብሔር ይስጥሽ ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ ሱሪ ጥብቅ ያለ ስታደርጉ ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት ኦ ማይ ጋድ ወደትሽ ነው በነገራችን እኛ ወንዶችም የሚያስጠላን እንደዛ ነው እነሱ ያይሻቸው ወንዶች አይደሉም ሌሎች ግለሰቦች ናቸው ሶስተኛ ጾታ ነው ተለዋጭ ነው ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ እንደውም ጥሩ አገላለጽ ከለሽ ክራክ ስንጥቅ ለማለት እኮ ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን ደግፋቸዋለሁ ሁለታቸውም እኛም ወንዶች ከነሱ በጣም እንጣላው ነገር ይሄ ነው በቃ ምንድን ናቸው ግን በባህሪ 18 25 30 አመት አልፎን እንኳን ሁሌ ከሰዎች ጋር ያወዳደሩናል የእንትና ልጅ አይሻት አይደለ እዚህ ቦታ ደረጃ ደርሳ እኛን ማኖራቸውን ማብላታቸውን ማጠጣታቸውን እንደ ውለታ እንድናየው ያደርጉናል አብልጭሽ አጠጥቼሽ አኑረሽ ወላጆቼ እኮ ናቸው እኔ ማረግ ግዴታ አለባችሁ እኔ መርጫ አይደለም የተወለድኩት እናንተ ናችሁ መርጣችሁ ወለዳችሁ እኔም ልድገምልሽ እኩዮችሽ 20-30 ሰራተኛ ቀጥረው ያስተዳደሩ የባንክ ሶስተኛ ብድር ዙራቸውን ከፍለው እየጨረሱ አንቻውን 25-30 ልጅ ወላጆቼ እኮ ናቸው አይደለም ደግሞ መርጣችሁ ነው ትላለች እንዴ ምን አየው ብዬ ነው አንቺን መርጠው በ30 አመቷ ላይ የምትተኛ ሴትዮ መርጣለሁ እንዴ በመርጥ ራሱ ምን ህዋት ነሽ ደርግ ነሽ አንቺ 30 አመት ካልተንሰራፋውባችሁ ምን ትላለች ምድረ ቲክቶክ ለማኝ ቀናተኛ ምቀኛ ሸረኛ አዳምጥ ስማ ሳክስህን ትነፋለህ ቁጭ ብለህ አንድ የቻይና ጉቺ ሸርት አድርገህ ሳክስህን ትነፋለህ እኔ ሳክስ አይደለም የምነፋው ማንገ is the whole orchestra አንተ የምትኖርበት ሀገር ሰው እንደ እንስሳ የሚቀበርበት ነው እኔ የምኖርበት ሀገር ሰው እንደ ንጉስ የሚከበርበት ነው ግን እንደዛም ሆኖ ያንተ ሀገር አይደለም ነው ፖይንቱ አንተ ለማኝ ነህ በነገራችን ላይ ሰው ሀገር የተጠጋ ለማኝ ነህ አንተ ልጥፍ ነህ እና ልክ ሀገሩን የሰራው አስመሰልከው ጫማ ቤት ተቀጥሮ መስራት እንደዚህ ቁም ነገር ያስብላል እንዴ the whole orchestra የሰሩትም ሰዎች እንዳንተ አልተንበላጠጡ ምን ትመስላለህ ሲያው አንገት ላይ ያረከው ሶሎ ጉሻ መስለ አንገት ላይ ሰንሰለት አድርገ የመነጽር መግፋት ባንተ ቤታውን ፋሽን መከተል ነው እንደዚህ አይነት እንከፍነትን በአደባባያው መስበክ አሁን ባንተ ስልጥናል በቃ ውጭ ሀገር ተለጥፈ ስለኖርክና ሰው ጫማ ቤት ተቀጥረ ስለምትሰራ የምቀኛ አንተ የምትኖርበት ሀገር ምናምን ሀገር ያሳጣ ምን ይመስላል በመዳንያለ ምን ይላል ታረድኩት ሰኔ 15 ቀን ነው በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ተቻለው ሞተው ስሞት ጥለው ይሄዱ ልጄም ነበረ ታላቅ ልጄ እሱንም ማጅራቱን በሰደፉ ስለመታው ሞቷል እና አሁን እርሱ ይሄን መግለጫ እየሰጡ ያሉት ከየት ነው ከመንግስተ ሰማያት ነው ከሲኦል ነው አሉ ሞተዋል ምንድነው ምን ይላሉ ሰውየው